በሀገራችንና በዓለማችን ላይ ብዙ ጾታዊ ትንኮሳ ሴቶች ላይ የሚደረገው ሰው በሌለበት ነው። በጣም አንጀቴን ያረካው ጥፊ ነው። ስለዚህ ነገር ልንገራችሁ፣ ማለት የብዙ እህቶቻችን ችግር ነው። ይህ ነገር ብዙ እህቶቻችን ላይ ያጋጥማቸዋል። እቺ ኳላ የምትመለከቷት እህት እንግዲህ ቪዲዮ የቀረጸች ነበር ደረጃ ላይ ሆና እና ይህ ሰውዬ ሲመጣ ትመለከተውና ጥጓን ትይዛለች እንዳይነካት፣ ማለትም ሃራስመንት እንዳያረግባት ወይም ጾታዊ ትንኮሳ እንዳያረግባት ይው ጥግ ነበር ያዘችው ማለት ነው። ታዲያ ማንም ሰው እያየኝ አይደለም፣ በዙሪያው ማንም ሰው የለም ብሎ እሱ እንግዲህ እሷን ይነካታል፣ ማለትም ጾታዊ ትንኮሳ ያረግባታል። እሷ ግን በጊዜው ቪዲዮ እየቀረጸች ስለነበር እጁን ትይዘውና ምንድነው ያረከው እንደዚህ አይነት ነገር እኮ ማድረግ አይፈቀድም ብላ ትለዋለች። እሱም ይክዳል ማለት ነው። ነገር ግን ቪዲዮ እየቀረጸች እንደሆነ ታሳየውና የሚገርም ጥፊ ነው የሰጠችው ማለት ነው። በሀገራችንና በዓለማችን ላይ ብዙ ጾታዊ ትንኮሳ ሴቶች ላይ የሚደረገው ሰው በሌለበት ነው። ሰው እንደሌለ አይተው ነው እንደዚህ አይነት ድርጊት የሚያደርጉት። ከዛ በኋላ እንደዚህ አይነት ድርጊት አርጋቸዋል ሲባሉ ይክዳሉ። ይህም ሰውዬ እንደዛ አስቦ ነበር። ነገር ግን ይህ ባለጌ ያልተሳካለትን ቪዲዮ መቅረጿን ስታሳየው ማለት ነው በጣም ነው የደነገጠው። በዛ ላይ የሚገርም ቃራ ጥፊ ነው ያላሰችው። ምንም ሳይናገር እየሮጠ ነው ሄደው። ቪዲዮን ላሳያችሁ፣ ብዙ ሴቶች ይማሩበታል ብዬ አስባለሁ። በበኩሌ በጣም ነው ያረካኝ ጥፊው ማለት ነው።